ሰላም ሰላም የማይቲ ዩቲዩብ ተከታታዮች እንዴት ናችሁልን? ሳምንቱ እንዴት አለፈ? እኛ ጋር በጣም ሸጋ ነው። እንግዲህ በሳምንቱ ውስጥ የነበሩ አነጋጋሪ ጉዳዮችን እንዲሁም ደግሞ አነጋጋሪ ቪዲዮችን ሪቪው እናደርጋለን እና ያለን አስተያየትም እንሰጥባቸዋለን ማለት ነው። እስከ መጨረሻው ተከታተሉን። ወደ ቪዲዮ እንግዲህ የመጀመሪያ ርዕሳችን የሚሆነው በሀገራችን የመጀመሪያው የኤምኤምኤ ፋይት ወይም የሚክስድ ማርሻል አርት ፋይት ውድድር ተካሂዶ ነበረ በአድዋ መታሰቢያ ሙዚየም። ሁላችሁም እንደምታስታውሱት እጅግ ብዙ ሰዎች በጉጉት ሲከታተሉ ሲመለከቱት የነበረ ጉዳይ ነው። በተለይም ደግሞ በንቃተ ህሊናና በጆኒ መካከል እጅግ በጣም ተጠባቂ ፉክክር ይደረጋል ተብሎ እየተጠበቀ ነበረ። መጨረሻ ላይ ግን ሁላችንም እንደተመለከትነው እጅግ ባልተጠበቀ ሁኔታ በጣም በአጭር ደቂቃ ውስጥ ውድድሩ ተጠናቆ በጆኒ አሸናፊነት ተጠናቋል ማለት ነው። ስለዚህ ብዙዎች ያልጠበቁትና እንግዳ የሆነ ነገር ነበር። በጣም መነጋገሪያ ሆኖ በሶሻል ሚዲያ ላይም ሲዘዋወር የነበረ ነገር ነው። ቪዲዮ እንግዲህ ቪዲዮ እንደተመለከታችሁት ውድድሩ በጣም በፍጥነት ወይም በቶሎ ነው የተጠናቀቀው። እዚህ ውድድር ላይ ታዲያ በጣም ብዙ አስተያየቶች ሲሰጡ ነበር። ፋውል ፕሌይ ነው እንጂ ዳኞች ማስቆም ነበረባቸው። የጆኒ አመታት ጥቃት የሰነዘረበት መንገድ ትክክል አይደለም እያሉ ብዙዎች ቅሬታ እያቀረቡ ነበረ። በዚህ ዙሪያ እንግዲህ ምላሽ ተሰጥቷል። ቪዲዮ እንከታተል። በጆኒና በንቃተ ህሊና መሃል የተደረገው ፋይት ላይ በጣም ብዙ ሰው ኢሊጋል ስትራይክ ጭንቅላቱን ጀርባ መጥቶታል ጆኒ፣ ስለዛ ዲስኳሊፋይ መደረግ አለበት ምናምን እያለ ነው። ስለዚህ ህጉን ላስረዳችሁ አባቴ። ጆኒ የሰራው ምንም አይነት ፋውል የለም። ገባህ? አንዳንዴ ደግሞ ትንሽ ማወቅ እኮ ብዙ ማወቅ ሊመስል ይችላል። መሃል ላይ የነበረው ዳኛ ዳኛቸው ሬፈሪው ዘሞስት ፕሮፌሽናል እዛ ከመጡ ሰዎች ሲጀመር ከኬንያ ነው የመጣው ይሄንን ፋይት ብቻ ሬፈሪ ለማድረግ ለምን ብለህ ብትጠይቀኝ ኤምኤምኤ የመዳኘት ኳሊፋይ የሚያደርግ ሰው ስለሌለ ያን ያህል ደክመናል ነው ማለት ተረዳኝ አይደለ? ካያችሁት ሲመታው የነበረው ኤልቦውን እንዲህ ወደ ላይ እንደዚህ አይደለም ያወረደበት። እንደዛ ቢሆን በእርግጠኝነት እንደዚህ ተኝቷል። እዚህ ጋር ነበር። ይሄን መምታት ነው ክልክል። እዚህ ጋር መምታት ከአንገትህ ቀጥታ የሚመጣው እንደዚህ ይሄኛው መስመር እንዲህ አድርጎ ግን ከዚህ እንደዚህ ወይ ደግሞ ከዚህ እንደዚህ ገባ ከዚህ አቅጣጫ ወደዚህ ወይ ከዚህ እንደዚህ ወይ ደግሞ እንደዚህ ከሆነ የሚመታው የሚያርፈው ኤልቦ እዚች ጋር ከጆሮ እላይና ከጆሮ ጀርባ እዚች ጋር አይደለ? ይሄ ደግሞ ኮምፕሊትሊ ህጋዊ ነው። እንግዲህ ቪዲዮ እንደተመለከታችሁት ኢንተርናሽናል ዳኞች ናቸው። ጨዋታው ጆኒ የተጫወተበት መንገድ ፋውል አይደለም፣ ውጤት የሚያስከለክል አይደለም
በሚል በዚህ መንገድ ተፈቷል ማለት ነው። ታዲያ በዚህ ሳምንት አንድ አዲስ ነገር ተፈጥሯል። ይህም ደግሞ ንቃተ ህሊና የሰዎችን ልብ ያሸነፈበት በሜዳ ላይ በሪንግ ውስጥ ቢሸነፍም የተመልካችን ልብ ግን ያሸነፈበት አንድ መልካም ነገር አድርጓል ማለት ነው። በተወለደበት ወደ ቦንጋ አካባቢ አቀባበል ተደርጎለት ነበረ። ወደ ትውልድ ቦታው በመሄድ እንግዲህ የከተማው አስተዳደር አቀባበል አድርጎለታል። እንዲሁም ሽልማቶችን አበርክቶለታል። በቦንጋ ከተማ ላይ የ500 ካሬ ሜትር የቤት መስሪያ እንዲሁም ደግሞ በተወለደበት አካባቢ በወላጆቹ አካባቢ 100 ሄክታር ድረስ የኢንቨስትመንት ቦታ ስጦታ እንደተበረከተለት ሰምተናል ማለት ነው። በጣም ብዙዎችን ያስደሰተ ነው። እንዲሁም ደግሞ ወላጅ እናት አባቱንና የአካባቢው ማህበረሰብ ሰብስቦ የተናገረው ንግግር የብዙዎችን ልብ ሰብሯል ማለት ነው። አባቱ በንግግሩ ተነክተው ሲያለቅሱ በቪዲዮ ላይ ተመልክተናል። እንዲሁም የብዙዎችን ልብ ነክቷል ማለት ነው። ቪዲዮ እንከታተል። ሰላም ሰላም፣ እስከዚህ ከኔ ጋር መጣችሁ እንደ ቤተሰብ ከቤተሰቦቼ ጋር እኔ ድል አድርጌያለሁ ብዬ ነው የማስበው። እዛ ሪንግ ውስጥ እንደየትኛውም ሰው ባሸነፍ ፋይቱን በደንብ ድል ባረግ ደስ ይለኛል። ከዚህ በኋላም አረጋለሁ፣ ብዙ ፋይቶችን አረጋለሁ። ትልቅ ተስፋ አለኝ። ትልቅ ተስፋ ያለኝ ደግሞ ከየት እንደተነሳው ስለማቅ ነው እና ልነግራችሁ የምፈልገው ምንድነው፣ እኔ ቤቱን አሳያቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። እቹትና እናቴ የተነሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው። እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው፣ መሬቱም አፈር ነው። ቲቪ ራሱ የለንም። ይሲ ምንድነው ከዚህ ማሳየት እንፈልገው የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማቅ፣ መንገድ ላይ ሴት ደረቴን ነፍቼ የሚሄደው ከየት እንደመጣው ስለማቅ ወዴት መሄድ እንደምችል ያሳየኛል አምሮዬ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አታልቅሰባት። በጣም ነው የማከብራችሁ። እስካሁን ብዙ ሰዎች ጋር ተዋውቂያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። አሁን ለእናቴ ቤት ገነባላታለሁ። ለእናቴ ቤት እና ከጎኔ ስለነበራችሁ ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ሰዎች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም ስሜታዊ ሆኛለሁ። በጣም ድል አድርጌያለሁ። አሸናፊ ነኝ እኔ። አሸንፌያለሁ። ወዳችኋለሁ። ወዳሃለሁ አባቴ፣ እኔ አባቴ ወዳሃለሁ፣ አከብርሃለሁ። ሁለተኛው ቪዲዮአችን እንግዲህ እጅግ በጣም አሳዛኝ ዜና በዚህ ሳምንት ሰምተናል። እጅግ በጣም ልብ የሚሰብር ነው። በማህበራዊ ሚዲያ ላይ ሲዘዋወር የነበረ ሁላችንም ተመልክተ ነው ልባችን የተሰበረበት ነው። ይህም የቲክቶከሯ የቦኒ ህልፈተ ህይወት ነው። በጣም የብዙዎችን ልብ የሰበረ እኔንም ፐርሰናሊ በጣም ያሳዘነኝ ነው። እንግዲህ ቲክቶከሯ ብዙዎቻችሁ እንዳያችሁት ከህልፈተ ህይወቷ በፊት ራሷን ለማጥፋት እንደተዘጋጀች የሚገልጹ በአፋን ኦሮሞ ቋንቋ የተለያዩ ቪዲዮዎችን አስቀድማ ሰርታ ነበረ። በቪዲዮ ላይ እንደምትመለከቱት ማለት ነው። ጉያን ኩን አከ ዱፍቱ እርግጠኛን ቶሪያኒ ከናፍዩ አናንመ ጅሬኝ ነገራ ሆጀዴ ጅሬኝን ጅራዱ አርጌራ
6-7 ጊዜ እኮ ነው የደወልኩለት። ፕሮፌሰር ኪኮቴ ቪንቺ ማይ ሳቺ 6-7 ወይ በሞቴ ቁጭ በይ። በሞቴ አንድ ጉርሻ በሞቴ እኔ ምን አገባኝ? ወደድኩሽ ይለኛል አካሌ እስቲነድ እኔ ምን አገባኝ? በተንቦገቦግ አይ እኔ ቡና ያለ ስኳር ነው የምጠጣው። ስኳር አታርጊበት። በባዶ ነው የምጠጪው? በባዶ ቡና በባዶ ነው የምጠጣው። ሲጀመር እኔ አምዘበስ ባርበረን ኢትዮጵያ እንደ ልጅ አንደ በስ ባርበረን ኢትዮጵያ food delivery. Okay, food delivery. Okay. Sir, where are you? Which block? I arrived at the destination. Where are you? Okay. Hey, sister, what is block 21? You know it? No? Okay. Delivery 21? Okay. Hello, sir. Food delivery. Yes. How are you, sir? I'm good. I bring the food. Yes. I'm very happy. Yeah, very good. Very hungry. Tasty and fast day. Yeah. Ordering very fast. Bring in the food. Sunday. Look at this. This is your order. Take it, sir. Sir. What do you? No. This is not my food. Is hamburger. What? I ordered hamburger. You know, hamburger. What are you No, saying? this is what is this? What is burger? Hamburger. What is? Sir. Sunday. What is Don't hamburger? shout. No, Hey. shouting. Sir. This is not my food. Take it. What is this? Very good for healthy food. No. My food is hamburger. I said. What is this? This is very good handy. You wanna eat it? Very good. Good. Take it. Huh? Very. Oh, sir. Handy. ስማ፣ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝልህ። ይኸው እንደ ቋንጣ አይደለም። እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቷ አንድ ፍሬ። የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች። አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ማልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ። ቤተሰቧን የጨረሰች። ተውት። አንተ 41 ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። ና እንስማማ። እንደባደር። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው